ሰላም ውድና የተከበራችሁ የቤዛ ቻናል ቤተሰቦች የሆናችሁ እንደምን ናችሁ? አላችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር ሁሉ መልካም። እንግዲህ ውድ የተከበራችሁ የመዳም ቅመሞች ላይክ፣ ሰብስክራይብ፣ ሼር አድርጉ። በጣም ነው የምወዳችሁ የመዳም ቅመሞች፣ ውድ የተከበራችሁ የመዳም ቅመሞች እና ቤቴን ፎሎ አድርጉልኝ፣ ቤቴን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም ነው ማከብራችሁ ውድ የመዳም ቅመሞች። እና እንግዲህ ዛሬ ይዤላችሁ የመጣሁት ነገር ምንድን ነው? እሱም በዚች አረብ ሀገር ላይ ስንኖር፣ በዚች ስደት ስንኖር ብዙ ምናሳልፋቸው ውጣ ውረዶች አሉ። እንግዲህ እነዛ አንዱ ውጣ ውረዶቹ ያው የሚገጥመን ፊት ለነበርኖቹ ወይም ደግሞ ሌላ ሀገር ለሰራኖቹ አይደለም የሚገጥመን ይሄ ነገር ማለት ነው። ይሄ ነገር የሚገጥመን ለማን ነው? አዲስ ለሚመጡዎቹ ማለት ነው። እንግዲህ አዲስ ለሚመጡዎች ደግሞ እኛ ምን ማድረግ ነው ያለብን? ምን መምከር ነው ያለብን? ምን ሀሳብ መስጠት ነው ያለብን የሚለው ነገር ደግሞ ራስ በራሳችን እህትሽ ወይም ጎረቤትሽ ወይም ጓደኛሽ ልትመጣ ትችላለች። ስትመጣ ለእሷ ምን አይነት ምክርት ነው መስጠት ያለባችሁ? ምን አይነት ትምህርት ነው መስጠት ያለባችሁ የሚለው ደግሞ ሁላችንም ልናስብበትና ለነሱ ምክርት መስጠት ያስፈልገናል ብዬ ነው ማስበው። እሺ የምንሰጣቸውስ ምክርት ደግሞ ምን አይነት ምክርት ናቸው የሚለው ደግሞ ጥያቄ ስንገባ፣ በሁለተኛ ጥያቄያችን የምንሰጣቸው ትምህርት ምን አይነት ትምህርት ነው የሚለው ጥያቄ ስንገባ፣ ዋና ዋና ነገሮች ማለት ነው። በእርግጥ ብዙ ጥያቄ አለ፣ ብዙ ነገር አለ። ዋና ዋና ጥያቄዎች የሆኑትን ለነሱ መስጠት። ስንሰጥ ደግሞ በቃል ብቻ አይደለም ጻፊ እንደዚህ እንደዚህ ይሄን ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው ብለን መጻፍ እንዳለባቸው ማስተላለፍ አለብን ማለት ነው። ለምን አይምራቸው ቢረሳ ወረቀቱን ሲያዩት ሊያስታውሱ ይችላል። ብዙዎቻችን ደግሞ የምንጎዳበት ነገር ምንድን ነው? እንደገባን ስልክ አናገኝም። ይሄ ብዙዎቻችን ችግር ነው። እንደገባን ስልክ አናገኝም። ስልክ እንኳን ቢኖረን እንደገባን ዋይፋይ ላይኖረን ይችላል። ለዛ ግን በወረቀት ከጻፈችው ያንን ስታነብ አንዳንድ ቃል ሲናገሩ መመለስ ትችላለች ማለት ነው። እኔ ወላሂ ላዚም በጣም ከዚህ በፊት ቶክቶክም ላይ ቪዲዮ ሰርቼ ነበር። ግን ለምንድን ነው ማታበረታቱት? ለምንድን ነው ላይክ፣ ሼር፣ ሰብስክራይብ ማታደርጉት? እኔ በጣም ያሳዘነኝ ነገር ስናገር እንግዲህ ማናችሁንም ላይክ አላረጋችሁኝም፣ ሼርም አላደረጋችሁልኝም ማለት ነው። ሁሉም ቦታ እንዲዳረስ ነበር ያንን መልእክት ያስተላለፍኩት። ዛሬ ደግሞ በዩቱብ ቻናል የለቀቀው ስለፈለኩኝ እንግዲህ ያው መጥቻለሁ ማለት ነው። እና ውድ የተከበራችሁ የመዳም ቅመሞች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ፣ ሀገራችንን ሰላም ያርግልን። ወዳችኋለሁ የመዳም ቅመሞች። መልካም ቆይታ